እሱም ቮይስ ልካልኛለች። ትክክል። ከዛ እንደዚህ ስራ እንደዚህ እንዳልኳት ሊቆርጥ ቁሞን ሲደርሰኝ ልጅ ሴቷ እየታመመችብኝና ጤና ጣቢያ እያሰርኩኝ አሳከምኩበት ያለበት ብላለች። እሺ አሳከምኩበት በዛው ይሄ ነገር ቀረታ ንቆጥ ማለት ከዛ ይሄ ነገር እኮ ሳይቆረጥ ቀረብሩ ሰሩ ታመመችብኝ ያጠፋፋቡት ትላል። ችግር የለውም የነሰሩ ይታይና ይቆረጣል አለች። እሺ እንጂ እኔ ሰሮና ብመጅ ደርሷቸው አካምፕልሻቸው አላልኳትም። አሁን ቢሆን ምትይል ነገር ማለት ነው። እሺ ተው ሀያት አንድ ጥያቄ የኔ ይኸውልሽ፣ ብሩ ያንቺ ነው። ከተሰበረኝ እናቴ ታባኝ በላይ ነው ማያት ንገ ብዙ ነገር አድርጋልኛለች። እሺ ብሩ ያንቺ ነው። ከራስሽ ከላብሽ ነው ያስገባሽው። አንድ ሁለተኛ ስሙ የልጆችሽ ነው። ስሙ የልጆቼ ነው። ቁጥሩ ብቻ ነው የነጃት እሱ ብቻ ነው። ግን እሺ ማስረጃ ልጆች እንዴት እኩኝ እያሳደጉ አንድ ክፍል ሽኩር ቆርቆሮ በቆርቆሮ አቆታቸው ሰጥቶኝ እያሳደጉ እንዴት እነዚህ ልጆች የትናንትናል የሚደፋቸው ወይ ታይ ነጁ እንደዛ አላለችም። አንቺ መጀመሪያ እሺ ሀያት አይዞሽ አታልቅሽ ሀያት ችግር የለውም። ከጓደኝነት እኮ ቤት አይበልጥም። ነገ ጥለነው የምንሄደው ቤት አዳምጪኝ ሀያት። አንቺ እንደዛ ካልሻት ቮይሶቹን ለምን ደለትሻቸው? ቮይሶቹን ልትልኪልኝ ትችያለሽ። እኔ ድለቢስ ነኝ። ቮይሶቹን ከላክሽልኝ እሱ ነው የሚወስነው። በቃ ሀያት ይኸውልሽ ለባሌ ውክልና ሰጥቼ ባሌ ላንቺ ይሰጥሻል። ሀያት ይህንን ነገር የሚፈታው ምን እንደሆነ ታውቂያለሽ ሀያትዬ? ይህንን ጉዳይ የሚፈታው ቮይሶቹ ናቸው ማሬ። ይኸውልሽ አንቺ ስላለቀሽ አይደለም ወይም ነጃት ስለማለች አይደለም። ይህንን ነገር የሚፈታው ቮይሶቹ ናቸው። እነዛ ነጃት ተደለቱብኝ ያለቻቸው ቮይሶች አንቺ ጋር ካሉ እባክሽ ቮይሶቹን ላኪልኝ እና በቮይስ አንቺ የአሁኑ ምን ያደርጋል? መጀመሪያ ትኬቱን ቁረጭልኝ ስትያት ያገባኝ እሷን ብላለች። መጀመሪያ ነጅዋ ብዬ በራሷ ስም ነጃት ሰልዋ ልትል ነበረ። ግን አንቺ ገንዘቡ ዋናው ገንዘቡ የማን ነው ነው? ዋናው ገንዘቡን ያስገባው ማን ነው ነው? ከህግ አንጻር ስናይ እሷን ብላለች እኮ እሷን ብላለች ነጃትን ብላለች። ገንዘቡን ያስገባችው ሀያት ናት። ያስገባችው ከራሷ ነው። ግን ደረሰኙን ልካልኝ በልጆቼ ስም ቁረጭልኝ ስትለኝ ከደረሰ አብረነን ብላኝ ነበረ። በቃ ካላልሽ በቃ እሺ። ማስረጃ ከሌላችሁ የት ነው ያለሽው አንቺ? እሺ ጊዜ ካገኘው መጥቻ ይሻለሁ። ችግር የለም። ግን ፈጣሪ ሁለታችሁ መሀል ሁለታችሁም ቮይሱ ተደለተብኝ ካላችሁ ማስረጃ ስለሌላችሁ አንቺ ጋር ያለውን ቮይስ እንዳለ በእናንተ መሀል የተፈጠረውን ቮይስ እንዳለ ወደ እኔ ላኪው። አሁን ቮይስ አድርጌልሻለሁ ዋትሳፕ ላይ የአሁኑን ሀ ብሎ ቤቱ ከወጣ ጀምሮ ምን እንደተባባላችሁ። እሺ በቃ ጠብቃለሁ። ቻው። ነጃት ከአንቺ ደግሞ የምፈልገው ዋትሳፕሽ ስክሪን ሪከርድ ደልታለች አልሽ። 10% ዲሊት መሴጅ ይላል። እውነት ከደለተች ፎርማት ከተደረገ 10% ዲሊት መሴጅ አይደለም የሚለው። ስልኳ ፎርማት ከሆነባት ዝም ብሎ ነው የሚጠፋው። አውቃለሁ። ግን አንቺ ደለተች ስለሆነ ያልሽው ደለተች ያልሽው የትናንትናውን እሺ አካፍልሻለሁ ብላ ሀሳቧን የቀየረችው አይደለም።
የመጀመሪያውን ገለተችብኝ ያልሽውን ቀን ያሳያል። ቀኑን ማየት ስለምፈልግ ከዛ ትኬቱ የተቆረጠበትን ቀን አየዋለሁ። ከዛ ማን እየዋሸ እንደሆነ ማወቅ ይቻላል። ስክሪን ሪከርድ አድርጊ። አሁን እኮ እሺ አደርገዋለሁ። እዚህ ጋር ያለች እኮ ምንም ነገር እንካፈላለን ምን እንላለን ምን የሚለው ነገር እኮ ምንም ነገር ያወራነው ነገር የለም። ወላሂ እሷም ቢሆን እኔ ታዲያ ካልተባባላችሁ እንካፈላለን ምናምን ካልተባባላችሁ ምንድን ነው የምትዩ ታዲያ? ነጃት ብሩ የእሷ ብሩን ያስገባችሁ ያኔ ነው። ብሩ አስገቢ ያልኳት እኔ ብር አለሽ ወይ ስላት አዋለኝ። ነጆ እኮ እንደዚህ ብር ተበላሁኝ በዚህ የዛሬ ዓመት ካበደርሻት ነጃት ቆይ የዛሬ ዓመት ካበደርሻት 18,000 ብር ላይ ብር የለኝም። ይኸውልሽ አሁን ጉዳዩን አንቺ እንዳስረዳሽኝ እራስሽ ያስረዳሽኝ ላስረዳ። ሀያትና አንቺ ጓደኛሞች ናችሁ። ሀያትና ነጃት ጓደኛሞች ናችሁ። የ8 ዓመት ጓደኛሞች። ሀያት ኢትዮጵያ ውስጥ ነው የምትኖረው፣ አንቺ ዱባይ ነው የምትኖሪው። ሀያት የተለያዩ ቢዝነሶችን ትሞክራለች። ቲያንስ በሚባል ቴሌግራም ላይ ቢዝነስ ተበልታ 37,000 ብር በጣም አዝና ነበረ። በዛ ስላዘነች የእኛም ቤት ዕቃ ስታይ እጅ ለቢስ ነኝ ብላ ስላሰበች መጣችና ላንቺ ነጃትዬ እኔ እጅ ለቢስ ነኝ፣ ስለዚህ እስኪ አንቺ ቁረጡልኝ፣ እስኪ በልጆች ካለፈልኝ በልጆቼ ስም ቁረጭልኝ ትትልሽ። እኔ ትኬት የሚባል ነገር ቆርጬ አላቅም አይደል? ቮይሶች ላይም አለ። እኔ ትኬት የሚባል ነገር ቆርጬ አላቅም፣ ብርም የለኝም። ብር አለሽ ወይ ስትያት አዎ 2,000 ብር አለኝ አለችሽ ትትልሽ። ኦኬ አስገቢ ቆይ እና ከስተመር ሰርግ ያንተን ራሷ ሼር ያረኩላት ሊንክ ያንቺን ላይቭ ያንቺን ቪዲዮ እኔ ነኝ ሼር ያረኩላት ብላለች። የኔን ወደ አንቺ ሼር አደረገች አላደረገች። እኔ ገባሁኝ ቀጥታ የሼር ያደረገችው እሷ የነዛዎቹ እንትን ነው ያ የተበላችበትም ማለት ነው። እሱ ነው ሼር ያደረገችው። እኔ አንቺ ጋር እኔ እንትን ስላለኝ ግን እሷ ናት መታ የነገረችሽ። ሀቢባ ቤት የቤት እጣ አለ ብላ የነገረችሽ እሷ ናት። እሷ ይወጣል እንደዚህ እንደዚህ እኮ ይወጣው እከታተላለሁ። እኔም የመጀመሪያው ተከታትያለሁ። አታርዝሚ ነጃት፣ ሳታረዝሚ አዎ ወይም አይለ ስሳሳት አውበኝ፣ ስትክክል ሲሆን አውበኝ። መታ ሀቢባ ቤት የቤት እጣ ይጣላል፣ እኔ እድለቢስ ነኝ። ይኸው እንደምታዩ ቲያንስ ሞክሬ 37,000 ብር ተበልቻለሁ። ስለዚህ እድለቢስ ስለሆንኩኝ አንቺ በልጆቼ እስኪ ሞክሪልኝ፣ በልጆቼ ካለፈልኝ የዱባይ ቁጥር ስለሚያስፈልግ እስኪ ሞክሪልኝ ስትልሽ አንቺ እኔ ቤት ገብተሽ የከስተመር ሰርቪስ ቁጥር ወስድሽ ሄደሽ ትኬት መቁረጥ እፈልጋለሁ ስትያቸው የሰክሰስን አካውንት ሲልኩልሽ አካውንቱን ተቀብለሽ ከሰክሰስ ወስድሽ ለሷ ሰጠሻት። እሷም አካውንቱን ተቀብላ 2,000 ብሩን አስገባች። እጇ ላይ የነበረውን 2,000 ብር ከዛ 2,000 ብሩን አስገብታ ደረሰኝ አምጥታ ሰጠችሽና በሁለት ልጆቿ መንታዎቹ ሰልዋና አብድል ጀዲድ ስም ትኬቱን ቆረጥሽላት። ቆረጥኩት። እንካፈላለን አልተባባልንም ብለሻል። እንካፈላለን አልተባባል ሪካርዶ አዳምጪ እኮ አለ እዛ ውስጥ እንካፈላለን ምናምን አላልንም። ይሄማ ነጃት ይሄ እኮ ትናንትና ቤቱ ጠወጣ እሷ ራሱ ብትሰማው ትነግርሻለች። እሷ ራሱ ብታዳምጠው አብረን እንኖርበታለን ተባብለናል፣ አብረን እንኖርበታለን ተባብለናል ነው አንቺ እያልሻለሽ ማለት ቦይስ አደም አብረን እንኖርበታለን። አላህ ቢረዳ ማሰግድን ከሆነ ስገጂ እና ዱዓ አድርጊ ምናምን ብያታለሁ እኮ የዛኔ ማለት ነው እኮ አንቺ ነሽ ባይ አንቺ ነሽ እንዴ ብሩ እሷ ስለሆነ እሷ ናት እኮ አብረን እንኖርበታለን ካለች ቃል ገባች የሚባለው። አንቺ እኮ ነሽ አብረን እንኖርበታለን። እዚህ ጋር የላክሽልኝ የአንቺ ቮይስ ነው። አንቺ ነሽ አብረን እንኖርበታለን እያልሽ ያለሽው በሰው ቤት በእሷ 2,000 ብር ከደረሰሽ አብረን እንኖርበታለን። ያ ብር እኮ እኔ አሁን እዚች ጋር ብዬሻለሁ እኮ መጀመሪያም ላይ ማለት ነው ስህተቱ እኔ የኔ በእኔ ብር ላይ ቁረጪ ያኛው ብር የለኝም። በዛ በጣም ስለተበሳጨች በዛ ስለተናደደች በቃ በዛኛው እኔ አልላትም። በዛኛው ብር ቆርጣ ነጃት አላህን ፍሪ እንዳትል ቅድም ቃል እየተቀየረ ነው። እሺ አንድ ቃል ነገርሽ ሪከርዱን አውጣዋለሁ። ይሄን ላይቭ ሪከርዱ ቅድም ነጃት አልኩሽ። አቤት አልሽ። ሀያትን ከኔ ብር ላይ ካበደርኩሽ ላይ አንስተሽ አስገቢ ብለሻታለሽ ስልሽ አላልኳትም ማለት ነው። አላልኳትም ብለሻል አላልኳትም በቃ ካላልሻት ታዲያ ከአንቺ ብር ላይ ነው የሚባለው። እንዴት ነው? እኔ የዛሬ ዓመት ካበደርኩሽ 18,000 ብር ላይ ረመዳን ላይ ነው የሰጠኋት። ረመዳን ላይ በጣም ጥሩ። የዛሬ ዓመት ረመዳን ላይ ካበደርኩሽ 18,000 ብር ላይ አንስተሽ አስገቢ ብለሽ ካላልሻት ሀሳቡን ያመጣችው እሷ፣ ቁረጭልኝ ያለችው እሷ። አንቺ አካውንት ነንበር ብቻ ተቀብለሽ ቁረጭ ብለሻል። ከዛ ላይ ኮድ እሺ ውረጪ ብላ መታ ሀቢባ የምትባል ሴትዮ ቤት
የቤት ዕጣ አለ። እኔ እድለቢስ ስለሆንኩኝ ቲያንስም ሄጄ 37,000 ስለተበላው አንቺ ቁረጭልኝ ብላ በልጆቼ ስም ቁረጭልኝ፣ እኔ እድለቢስ ነኝ፣ እስኪ በልጆቼ ሞከር ብላ ቁረጭልኝ አለችሽ። እኔ 5 ሳንቲም የለኝም፣ ትኬት የሚባልም ቆርጬ አላውቅም። አንቺ ብር አለሽ ስትያት፣ አዎ 2,000 ብር አለኝ ስትል፣ እሺ ብለሽ ሄደሽ አናግረሽ ተቀበልሽና አካውንት ነበር እንኪ ብለሽ ሰጠሻት። እሱን ይዛ ሄዳ ባንክ ቤት አስገብታ ደረሰኝ አምጥታ ሰጠችሽ። ደረሰኙን ተቀብለሽ በልጆቿ ስም ቆረጥሽ። በልጆቿ ስም የቆረጥሽው ደረሰ። እንካፈላለን አልተባባልም ነበር አልሽ፣ ግን አብረን እንኖርበታለን ብያት ነበር። እሷ ብትልሽ ቃሏን አጠፈች። ዛሬ ቤቱ ሲደርሳት ቃሏን አጠፈች። አብረን ልንኖር ቃል ገብታልኝ ነበር ትያለሽ። አንቺ ነሽ እኮ ያልሻት። ይሄ ቮይስ እኮ ያንቺ ነው የላክሽልኝ። አብረን እንኖርበታለን፣ ሰላት ማትሰግጂ ከሆነ ዱአ አርጊና ሰላት ስገጂ እንዲደርሰን ማለት እሷ ቁረጭልኝ ባለችሽ፣ እሷ ባስገባችሁ 2,000 ብር አንቺ ቤቱ ሲደርስ አብረን እንኖራለን ብለሽ የመወሰን መብት አለኝ ብለሽ ታስቢያለሽ? አንቺው ራስሽ ንገሪ። እኔ እኮ ያሰብኩ የዛኔ ብሩ ስንትን ስላት የዛኔ ማለት የእሷ ብር ስለሌላት 2,000 ብር አለ ወይ ብያታለሁ። 2,000 ብር አለሽ ወይ? አዎ ባትለኝ፣ አዎ የለኝም ባትለኝ ሌላ ብር ተበድሬ ቢሆን 2,000 ብር አስቆርጥና እንትንም ሆነ ግን 2,000 ብር አለ ሌላ ቆብ ይወጣልኛል አለች። እንደዛ ከሆነ እሺ በቃ አስገቢ አልኳት። እኔ በቃ አለኝ ስላለችሽ እኔ አለኝ ስላለ ሌላ ባይኖራት ደግሞ ሌላ ብር ልበደር ነበር። ባይኖራት ነበረ እሱማ ታሪክ ይቀየር ነበር። ባይኖራት ኖሮ ባይኖራት ኖሮ ስለነበራት 2,000 ብር አስገብታ ጠየኳት። አዎ ጠየኳት። አዎ አለኝ 2,000 ብር አለችኝ። እስኪ በቃ እድሌ ልሞክረው፣ ቆርጬ አላውቅም፣ እድሌ ልሞክረው ብዬ ገባሁኝ። ሁሉም ነገር እንትን ብዬ በቃ ብሩን አስገቢ አልኳት። ሄዳ ሐሙሱ ብሩን አስገባች። ድጋሚ ደግሞ አርቡን እንደዛ ቁብ አልወጣ በቃ ይቅር አልኳት። ከዚህ ስለ አርቡ ስለ ቁቡ ነጃት የኔ እናት፣ ስለ አርቡ ስለ ቁቡ እኛ ምን አገባን? እቁቡ አልወጣም፣ ያኛው አልተቆረጠም። ስለተቆረጠው እና አሁን ኦልሬዲ ስለተፈጠረው ነገር ነው። ስለተፈጠረው የተፈጠረው ምንድነው? ብሩ የማን ነው ነው? ብሩ የማን ነው? ስለተነጋገርንበት የኔ ነው አለች። እኔ ግን ማስበው ይኸው አረብ ሀገር ነው ያለሁት በማሰብ ነው። እኔ አረብ ሀገር ነው ያለሁት፣ እሷ ደግሞ ሀገር ነው ያለችው። እኔ ደግሞ ከደረሰን በራሴ ብር አሁን ባይደርስ ራሱ ቁረጪ ነው ምን በዛኛው ብር ቀንሽ ነጃትዬ የኔ እናት አዳምጪኝ። አንቺ መጀመሪያ እጣው ደርሶሻል ነይ ብዬ ጠርቼሽ በጓደኞቼ ልጅ ስም ነው የቆረጥኩት ስትይ በጓደኛሽ ልጅ ስም ስለቆረጥኩት ታደሰጫት ነው እንዴ? ያምሻል እንዴ? ብሩ ያንቺ ከሆነ ያንቺ ነው ስልሽ አዎ ብለሽኛል ነበር። አዎ አለሽኩ። በጓደኛ ስም ነው በጓደኛ ልጆች ስም ነው የቆረጥኩት አልኩሽ። ከዛ እንደዛ ስልሽ ለማን እሺ በማን ነው የሚሆንልሽ ስትይ በጓደኛዬ ልጆች ስም ነው የቆረጥኩት ሲሆን ለጓደኛዬ ነው የቆረጥኩላት። አዛኝ ነው እሷ ኢትዮጵያ ውስጥ ስለምትኖር እኔ ዱባይ ስለምኖር አዛኝ ነው እኮ። ምንም አልተባባልንም። እንደዚህ ይቆረጥ ራሴ ተብዬ የቆረጥኩኝ እንጂ በልጆቹ ስም እንቁረጥ ብለን አውርተናል። በኢሞም አውርተናል፣ በእንትንም አውርተናል። ከዛን ጊዜ በኋላ ለምን ኦቨር ታሽቃብጣላችሁ? ቆይ ልጆቹ የእሷ ናቸው። በልጆቹ ስም እንቋጥ ተባብለን ለምንድን ነው በአንድ ፖፖ እንራ የምትሉት? አንድ ላይ እንኖርበት ነው ትያለሽ። ልጆች አላት። አንቺ ባላለሽ ባልሽን ይዘሽ ከባዳ ሴት ጋር አንድ ቤት ብትኖር ና እሱ በጣም ስለምንዋደድ እኮ እኔ ስጠይቃት ምን ከባሌ ጋር እንሄዳለን እኮ እሷ ጋር። ከዛ በዛን ስለምናስብ ገጠርም እናቴን ጋር እንትን ስለምትል በዛ አስበን ነው። እኔ ከቤተሰቦች ከኔ ብቻ አይደለም የምንተዋወቅ፣ ከቤተሰቦች በሙሉ ትተዋወቃለች። ከዛ በዚህ አስበን ነው የሄድ ነው እንጂ በአንድ ልብ ማንኛውም ነገር ስናደርግ አንድ ላይ እናደርጋለን እንጂ እንደዚህ አይነት ነገር ተለያይተንም እንትን ብለን አናውቅም። ስለዚህ አሁን ወደ ዱባይ ስትሄዱ በአንድ ፓስፖርት በጣም ስለምንዋደድ ብላችሁ በአንድ ፓስፖርት እና በአንድ ትኬት መሳፈር ትችላላችሁ። እንደዛ እንደማለት እኮ ነው። አሎ እሺ ቆይ እኔ የምፈልገው ሀያት እኔ ይኸውልሽ በማስረጃና በመረጃ ነው የምሰማው። እባክሽ ነጃት ሚዩት አድርጉ ፕሊዝ። እኔ ቮይሶቹን ፎርዋርድ አድርጊልኝ ብዬሻለሁ ዋትሳፕ ላይ። ፎርዋርድ አታውቂም? አላውቅም ወላሂ። ማታውቂ ከሆነ ጎረቤት ወይም ሞባይል ቤት ሂጂ እና እነዚህን ቮይሶች ወደዚህ ቁጥር ፎርዋርድ አድርግልኝ በይ። እኔ ቮይስ አድርጌልሻለሁ ለአንቺ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አድርጌልሻለሁ። የጠየሻን ነገር አንድ ደግሞ
አለ ይኸውልሽ አሁን ትጠይቂያት እንደዛ ብላለች አይደል? እኔ ጋር ደግሞ ደንግጬ ነው እንደዛ አልኩት ብላኛለች። እኮ እሱን ላኪልኛ። እያንዳንዱን ቮይስ እፈልጋለሁ እኔ ሁሉንም ቮይሶች። ተደለተ የምትይ ከሆነ እንደሷ እሷንም ጠይቂያታለሁ። እስካሁን አላቀረብም። የተደለተበት ስክሪንሹት እፈልጋለሁ እኮ ትናንት ወጣው ተወጣ ወዲህ ያወራ ነው ነው አይደል? ትፈልጊው? አዎ ያወራችሁትን። እሺ እሺ በቃ እኔ ያልገባኝ ነገር ነጃት፣ አጭር መልስ እኮ ስለማትመልሽልኝ በጣም እያደከምሽኝ ነው ነጃት። የኔ ልያቄ አሁን ወይም አይ ብቻ ብሩ የሀያት ስሙ የልጆቿ። ከዛም በኋላ እጣው ሲወጣ አብረን እንኖርበታለን ተባብላችሁ ነበር? አልተባባልም። እንካፈላለን ተባብላችሁ ነበር? አልተባባልም። እሺ ታዲያ ምንድነው ስል እኔ ነኝ ያልኳት። የአንቺን ቮይስ ላክሽልኝ። አንቺ ሰላት ማትሰግጂ ከሆነ ሰላት ሰርተሽ ዱዓ አድርጊ፣ ከደረሰን አብረን እንኖርበታለን አልሻችሁ። እንደዛ ስትያት እሺ ያለችበት ቮይስ አለሽ? እሷ ደግሞ ምን አለች? እሺ አላለችም። ደግመንም እንቆርጣለን አለች። ጓደኝነት ሼም ይዟት ነው እንጂ ደግመንም እንቆርጣለን ያለችው። ይሄንን ለእኔ ተይልኝ፣ ገና ሳይደርስ ማለት ነው። በልጆቼ ስም የቆረጥኩት በልጆቼ እድሌ መሞከር ፈልጌ ነው። ጓደኛ ስለሆነች አንቺ ከአንቺ ሲመጣ ሼም ይዟት ብሩ የእሷ ስለሆነ ከአንቺ ሲመጣ ቁጥሩ የአንቺ ስለሆነ ብቻ ከአንቺ አብረን እንኖርበታለን የሚለው ነገር ሲመጣ አይ ሌላ እንቆርጣለን ነጁ ሀዩ ብለን ደግሞ ኦቨር እፍ ስላላችሁ ስላሽቃበጣችሁ ነጁ ሀዩ ብለን ደግሞ ሌላ እንቆርጣለን እቁብ ሲወጣልኝ ብላሽ እቁቡን እየጠበቀች እቁቡ ሳይወጣላት እጣው መውጫው ደረሰ አይደል? አውቃትና አልወጣላትም። ሁለታችንም አልወጣ። ከዛ ደግሞ ይቅር አልኳት እኔ ይቅርብን፣ ይሄኛው እድላችን እንሞክረው እንጂ አሁን አንቁረጥ። ቆይ በቀጣይ ከደረሰ ደረሰ፣ ካልደረሰም ደግሞ ቀጣይ እንቆርጣለን እንጂ አሁን ድጋሚ አንቁረጥ አልኩ። እሺ በቃ አለችኝ እሷ። በቃ ቁቡም አልደረሰም። እኔ የሀያት ጥፋት አሁን ከሀደችሽ እንደ ጓደኝነት ቤት ሲደርስ ካደች ልላት ነበር። እኔ ሀያት ከሀዲ እንድንላት እሺ ብላ ቃል አልገባች። እሺ ብላ ቃል ገብታለች ቢሆን የአንቺ ቮይስ ነው አንቺ ይላክሽልኝ። ሰላት ስገጂ ዱዓ አድርጊና አላህ ረድቶን ከወጣልን አብረን እንኖርበታለን ብልሻንቺ ቦታ ና እሷ ግን እሺ ብላ ቃል አልሰጠችሽም። ሌላ እንቆርጣለን እቁቤ ቢወጣልኝና ነው ያለችሽ። ስለዚህ እቺ ልጅ ከሀዲ እንድንላት ቤት ሲደርሳት ጓደኛዋ ምዳት እንድንላት አንቺ በራስሽ በመሰለኝ አብረን እንኖርበታለን በመሰለኝ አይደለም። ታዩ እዚህ ጋር እኮ በሪከርድ እኛ ብዙ ጊዜ ቦይስ ዋትሳፕ እንትን ስለሚለ በቦይስ አናወራም። በሪከርድ በእንትን በኢሞ ነው የምናወራው። ግን ሆነ የዛኔ ስናወራ በኢሞ ብላሻለች። በኢሞ ኮል ስታወሩ አብረን እንኖርበታለን ለሚለው እሺ ብላ መልስ ሰጥታሻለች። በኢሞ ቤቱ ብቻ ይድረሰን፣ እኔም ከቤት ኪራይ ብወጣ አንቺን ከአረባ ገር ብትመጪ ተባባለን እንጂ እንደዚህ ቃል ምናምን አልተገባባንም። ሁለታችንም ማለት ነው ቃል አልተገባባንም። በልጆቼ ከደረሰ በምን የቆረጠ ራሴ ወሰኝ በሰልዋ በአብድል መጂድ ስትል እኔ እሱም ቦይ ሳልሰማው በሰልዋና በአብድል መጂድ ስትል ሳልሰማው ራሴ ቆረጥኩኝ። ቦይሷን ሳላዳምጠው ራሴን ቆርጬ ከዛ እኔ እኮ በልጆቹ ሰልዋ ነጆ ሰልዋ ብዬ ቆርጬ ነበረ። ከዛ ደግሞ ድጋሜ አብድል መጂድ ሰልዋ አብድል መጂድ ብዬ ቆረጥኩት አልኳት። እሺ ያለችኝ እሺ ያለች በልጆቿ እሺ ብሩ የሀያት አይደል? አንቺ ብር የለኝም ብለሻል በዛ ሰዓት። ብሩ የሀያት ስሙ የልጆቿ ቁጥሩ ብቻ ስልክ ስሙ ልጆቿ ብር ደግሞ እኔ አበድሪኝ እሷ ጋር ስላለኝ አበድሪኝ ለማለት ብር አለሽ ወይ ብዬ ጠየኳት። እዚህ ጋር ብር አለሽ ወይ ብዬ ስጠይቃት 2,000 ብር ነጃት ሀቢብቲ ለማለት በማለት ይሄንን ካልተናገርሽው እዚህ ስር ያለውን ተናግረሽ ካላወጣሽው አው ሊያውቅ አይችልም። አበድሪኝ ለማለት አስቤ ነበረ በማሰብ በማለት የለም ካለች የለም ካለች ልበደር ነበር። ከዛ አለኝ አለች ስላላት አስገባች። ባይኖራት ሌላ ታሪክ ነበር። ባይኖራት ኖሮ አንቺ ከሌላ ሰው ተበድረሽ ታስገቢ ነበር። ስላላት አስገባች። እኔ ብር የለኝም አንቺ አለሽ አልሻት ቁረጭልኝ ስትልሽ ሀሳቡን ይዛ መጣች። አንቺ ጋር ቁረጭልኝ አለችሽ። አካውንት ነንበር ተቀብለሽ ሰጥሻል። ራሷ ብሯን አስገባች። ደረሰኝ ላከች። ልጆቿን ስም ላከች። ቆረጥሽላት። አሁን ዛሬ ላይ ሲደርሳት ብዬ አስቤ ነበር በነበር እኮ አስቤ ነበር አይደለም ሀቡ እዚህ ጋር የለም። መጀመሪያም የእንትን ያልነው ይቆረጥ አሳብ ና ግን ይሄ ብር
የተባለ ነገር ቤት የተባለ ነገር አፈሪ ብላ ማየትሙት ሀብት ሰውን ያባላል አይደለም። ያሳዝናል በጣም። ቃል አልተገባባንም። እኔ የነጃት ነገር ምንም አልገባኝም። ቃል ተገባብታችኋል፣ አልተገባባንም። እኔ ግን ዱአ አድርጊ ዱአ አድርጊ፣ ከደረሰን አብረን እንኖርበታለን ብያታለሁ። እሺ አብረን እንኖርበታለን ስትያት ምን አለች? እሺ አለች? ቃል ገባች? አላለችም። ሌላ እንቁረጥ አለች። ሌላ በእኔና በአንቺ ስም ደግሞ እንቁረጥ እቁብ ሲወጣልኝ፣ አሁን እጄ ላይ ብር የለም፣ እቁብ ሲወጣልኝ እንቆርጣለን።